ኢሞችን ተጠልፏል አልተጠለፈም የሚሉ በርከት ያሉ ጥያቄዎች ከሰዎች ጋር እየደረሰኝ ስለሆነ ለዛ መልስ ይሆን ዘንድ ዛሬ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻ ማየት እንዲሁም ደግሞ ቤቱን ሰብስክራይብ እና ላይክ ማድረግ ነው። እንደዚህ አይነት መረጃ እንዲደርሳችሁ የደወል ምልክቷን አንድ ጊዜ አብሯል። ሰላም ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ እዚች ጋራ በባለፈው ቪዲዮ ቴሌግራም ተጠልፏል ወይስ አልተጠለፈም የሚለውን ሰርቼላችሁ ነበረ። ከዛ የተነሳ ደግሞ አሁን ኢሞ ተጠልፏል ወይስ ደግሞ አልተጠለፈም፣ ኢሞ እንዴት ማወቅ እንደምንችል አሳስራልን ላላችሁኝ ዛሬ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ብዙ ሰው ኢሞ እየተጠለፈ ነው በአሁኑ ሰዓት በተለያየ መንገድ እየተጠለፈ ነውና፣ ስለዚህ አሁን ደግሞ እንዴት መጠለፉን ማወቅ እንችላለን፣ ከተጠለፈስ ምንድነው ማድረግ ያለብን በሚለው ጥያቄያችሁ መልስ ይዤ መጥቻለሁ ማለት ነው። ቀጥታ ወደ ቪዲዮ። በመጀመሪያ ኢሞ ጋር እንገባለን። ኢሞ ላይ ከገባን በኋላ እዚች ጋራ ከላይ እንትናለች ዋና በተኗ እሷ ጋር አንድ ጊዜ እንገባና እዚች ጋር ከገባን በኋላ ሴቲንግ የሚል አለ። እዚች ላይ ከታች እዚች እንደምትመለከቷት እሱ ጋር ከገባን በኋላ ሴቲንግ የሚል አለ። እሱን ሴቲንግ አንድ ጊዜ እንገባለን ማለት ነው። ከዛ በኋላ እዚች ጋር ሴቲንግ ከገባን በኋላ በመጀመሪያ ስልካችሁ ወይም ደግሞ ስልካችሁ ላይ እናንተ ሳትፈልጉ ሳታወርዷቸው በተለያየ አጋጣሚ የሚለቀቁ ቪዲዮዎች እና ፎቶዎች ሳትፈልጉ እየወረዱ ካስቸገሯችሁ ይህችን ማስተካከል ትችላላችሁ። ዳታ ኤንድ ስቶሬጅ የሚል አለ። እሱን አንድ ጊዜ ትጫኑና ምን ማድረግ አለባችሁ? ማኔጅ ትላላችሁ። እሱን አሁን ዲሌት ስለማድረግ ነው። እዚች ጋር እየገባችሁ ክሊር የሚለውን እዚች ጋር እንደሚታየው እኔ አሁን 70 ሜጋባይት አለ። እሱን አንድ ጊዜ ክሊን ማድረግ ትችላላችሁ ማለት ነው። ይሄ ማለት ስልካችሁ ጋር ምንም ነገር ቦታ የሚይዝ አይኖርም ማለት ነው። አሁን ወደ ሀሳባችን ስንመለስ ስልካችን መጠለፍና ለመጠለፉ እንዴት ነው የምናውቀው ነው በሚለው እንዴት ማወቅ እንደምትችሉ ላሳያችሁ። እዚች ጋራ ሴቲንግ የምትለው ላይ አንድ ጊዜ ትገባላችሁ። እዚች ከገባችሁ በኋላ እዚች ከታች ማኔጅ ዲቫይስ የሚል አለ። እዚች ጋር የምትመለከቷት ላይ እዚች ላይ ማኔጅ ዲቫይስ የሚል አለ። እሱን በትክክል ማስተካከል አለ። እሱ ላይ አንድ ጊዜ ክሊክ እናደርጋለን። እዚች ጋር ከገባን በኋላ እንግዲህ እዚህ ጋር መልቲ ዲቫይስ ነው። መልቲ ዲቫይስ በብዙ ስልኮች መግባት ይቻላል። ነገር ግን እኔ አሁን አንድ ብቻ ነው። እዚህ ጋር እንደምትመለከቱት አንድ ነው። ነገር ግን የተጠለፈ ከሆነ ሁለት ነው፣ በሁለት ነው የሚመጣው። ስለዚህ እናንተ ከዚህ ውጭ የሆነ ካላችሁ ምን ማድረግ አለባችሁ? ማጥፋት አለባችሁ። እንደዚህ ትጫኑና ይሄንን ምን ማድረግ ትችላላችሁ? ሙሉ ለሙሉ ማጥፋት ትችላላችሁ ማለት ነው። ስለዚህ ኢሟችሁ መጠለፍና አለመጠለፉን በቀላሉ እንዴት ማስተካከል እንደምትችሉ ዛሬ አሳይቻችኋለሁ ማለት ነው። ቀጣይ ደግሞ ዋትስአፓችን መጠለፍና አለመጠለፉን እንዴት እናውቃለን በሚለው እሰራላችኋለሁ። ስለዚህ እንዲሰራ ከፈለጋችሁ ዋትስአፕ እያላችሁ ኮሜንት ላይ ጻፉ። ስለዚህ ቤተሰቦች እናንተ ቤቱን ሰብስክራይብ፣ ላይክ እና ሼር አድርጉ። እንደዚህ ቴክኖሎጂያዊ መረጃ እንዲደርሳችሁ ደግሞ የደወል ምልክቷን ማብራታችሁን አትርሱ።